እንዴት ናችሁ? የቢዝነስ በብልሃት የዩቲዩብ ቻናል ተከታታዮቻችን፣ እኔ በጣም ደህና ነኝ። ክረምቱ እንዴት ይዟችኋል? የቢዝነስ ሀሳብ እንዴት ይዟችኋል? እንግዲህ በዚህ ቻናል ስለ ቢዝነስ እና ተያያዥ ጉዳዮች በደንብ በስፋት እናያለን። ባለፈው ሳምንታት ባደረግናቸው ቪዲዮዎች ቢዝነስ እንዴት እንደምንጀምር፣ ለምን እንደምንጀምር እና ምን መጀመር እንዳለብን ከብዙ በጥቂቱ አይተናል። ጥሩ እንደተማራችሁበት ተስፋ እናደርጋለን። ዛሬ የምናየው ከ15 ዓመት በፊት አካባቢ የሰማሁት ታሪክ ነው። ታሪኩ ልብ ወለዳዊ አይነት ታሪክ ነው። ስለ ቢዝነስ ለማስተማር የተፈጠረ ታሪክ ነው። ግን በጣም በህይወቴ ትልቅ ኢምፓክት ፈጥሮብኛል። እስካሁን ድረስ እሱን በማሰላሰል በማሰብ ነው ቢዝነሴንም የምሰራው፣ ህይወቴንም ለመምራት የምታገለው። ብዙ በጥሩ ሁኔታ ባለመረዳትም ብዙ መስዋዕትነት ከፍያለሁ። ግን አሁን ባለሁበት ሌቭል፣ አሁን ባለሁበት አንደርስታንዲንግ የተረዳሁበት መንገድ ትንሽ ለየት ይላል እና ያው አንድ ታሪክ ታውቃላችኋል። የሚያስተምር ታሪክ ከሆነ እንደየእድሜያችን እንደየኤክስፔሪየንሳችን የምንረዳበት መንገድ ይለያያል። ስለዚህ አሁን የተረዳሁበት መንገድ ጥሩ ይመስለኛል። እንግዲህ ለእናንተ ይሄን ለመናገር ሞክራለሁ። እናንተ ደግሞ በራሳችሁ እንዴት ልታዩት እንደምትችሉ፣ ለቢዝነሳችሁ ለህይወታችሁ እንዴት ልተገብሩት እንደምትችሉ በደንብ ማየት ትችላላችሁ። እኔ ሳሙኤል ነኝ። እንግዲህ ከኔ ጋር አሁን ባለን ቆይታ ዘ ፓራብል ኦፍ ፓይፕላይን የሚለውን መጽሐፍ እናያለን። በበርክ ሄጅስ የተጻፈ በ2001 ዓ.ም አካባቢ የተጻፈው እንደ አውሮፓውያን አቆጣጠር። ይህንን መጽሐፍ የጻፈው ቢዝነስ ለሚያስቡ ሰዎችም ለሚሰሩ ሰዎችም ስለ ሲስተም ምንነት እና ቢዝነስ እንዴት ሊመራ እንደሚገባ፣ እንዴት ወደፊት ሊታይ እንደሚገባ የሚያሳይ አቅጣጫ የሚጠቁም አንድ አነስተኛ የሆነች ታሪክ ነች። ታሪኩ ምንድን ነው የሚለው መጽሐፉ ላይ ጣሊያን ሀገር አንድ ትንሽ ቪሌጅ አለች ይላል እና እዛ መንደር ውስጥ ከዛ መንደር ፊት ለፊት አንድ ትልቅ ተራራ አለ። እዛ ተራራ ላይ የውሃ ኩሬ አለ። ያ ቪሌጅ ሊጠቀም የሚችለው ያንን ውሃ ነው እና የራሱ ውሃ የለውም ቪሌጁ። ስለዚህ ከዛ ተራራ ላይ ውሃ የሚያመጣላቸው ሰዎች ይፈልጋሉ። ሲፈልጉ ብሩሎ እና ፓብሎ የሚባሉ ሰዎች ለዚህ ስራ ይመጣሉ። እንሰራዋለን ይላሉ። እንግዲህ በአንድ ባሌ 1 ብር ሊከፈላቸው ይስማሙና በጣም ደስ ብሏቸው ህይወታችንን እንቀይራለን ብለው ደስ ብሏቸው ይሄዳሉ። ፓብሎ እና ብሩሎ ሁለቱም እንግዲህ ስራ ይፈልጋሉ። ከዛ ተቀጠሩ። በነጋታው ጀመሩ። ባሌያቸውን ያዙ። ብሩሎ ምንድን ነው ትንሽ ጉልበታም ነው፣ ፈርጣማ ነው። ፓብሎ ደግሞ ትንሽ ኮሰስ ያለ ነገር ነው እንደኔ እና የመሸከም አቅሙም ትንሽ ነው። ከዛ እነዚህ ሁለት ሰዎች ጠዋት ይነሱና ከዛ ተራራ ላይ ባመጡት ባልዲ ልክ ስለሚከፈላቸው ውሃቸውን እየቀዱ እያመላለሱ ለማህበረሰቡ ይሸጣሉ። ያው 1 ብር ነው እና ብዙ በተመላለሱ ቁጥር፣ ብዙ ውሃ ባመጡ ቁጥር ብራቸውም እየጨመረ ይሄዳል ማለት ነው። ከዛ እንዲህ በሰሩ ቁጥር ሁልጊዜ እንደዚህ አይነት ስራ እያሳለፉ ሲቆዩ ፓብሎ ደከመው ማለት ማታ ማታ ይዝላል፣ ይደክመዋል። ሲገባ በቃ ኤግዞስትድ ሆኖ ነው የሚተኛው እና ማሰብ ጀመረ ማለት ነው። ይሄ ነገር በቀላሉ ውሃውን ወደዚህ ማምጣት የምንችልበት መንገድ የለም ማለት ነው። ማሽን አሰበ፣ ብዙ ነገር አሰበ። በኋላ እንደዚህ እያሰበ በቆየ ቁጥር አንድ ሀሳብ ብልጭ ይልለታል። ለምን ከዛ ተራራ ላይ ለዚህ ቪሌጅ ፓይፕላይን አልዘረጋም እና ቀጥታ እዚህ ቪሌጅ ላይ አላመጣው የሚል ሀሳብ አይምሮ ውስጥ ይመጣለታል። ከዛ ደስ ብሎት ይህንን ሀሳብ ለጓደኛው ለብሩሎ ይነግረዋል። ብሩሎ እኔ አንድ ሀሳብ አምጥቻለሁ። ይህ ሀሳብ ምንድን ነው? ከዛ ተራራ ላይ ፓይፕ ዘርግተን ውሃ እዚህ መንደር ማምጣት እንችላለን የሚል ሀሳብ። ብሩሎ ይስቅበታል። እንዲህ ምን ሆነ ነው? እንዴት ነው እንደዚህ የምታስበው? እንዴት ሊሆን ይችላል? አንተ ዝም ብለህ አርፈህ ስራህን ሰርተህ ብር አታገኝም? ብር እያገኘን አይደል? አሁን እኮ በቂ ብር እያገኘን ነው ምናምን ብሎ ያፌዝበታል፣ ይስቅበታል። ቦታም አልሰጠው። ከዛ ያው ተወው፣ ፓውሎ ተወውና ራሱ ሀሳቡ ማሰብ ጀመረ። ስለዚህ ይህንን ፓይፕላይን ለመዘርጋት ወሰነ። አንዱ የህይወታችን ስቴፕ ይሄ ነው አይደለ? መወሰን። አንድ ነገር ለማድረግ ያው መወሰን ነው። በኋላ በደንብ በዲቴል ከኛ ጋር እንዴት እንደሚገናኝ እነግራቸዋለሁ። ከዛ በኋላ ይወስንና ይጀምራል ማለት ነው። አሁን መብላት መጠጣት አለበት ፓውሎ። ምክንያቱም ያው ለሰርቫይቫል ካልበላ ካልጠጣ ካልለበሰ አፍረተ ስጋውን እንኳን ካልሸፈነ መኖር አይችልም አይደለ? ስለዚህ ለመብላት ለመጠጣት ያህል ይሰራል። ከዛ
ከ11 ሰዓት በኋላ ባለው ሰዓት ፓይፕላይኑን መገንባት ጀመረ። እና መጀመሪያ ሲገነቡ ወደታች አይደለም የሚቆፈረው፣ እንጨቱን ለመትከል የተለያየ ነገር ለማድረግ ወደታች ነው የሚቆፍረው። የሆነ ነገር ይተክላል ምናምን አይታይም አይደል? እሱ ነው እንጂ ያንን ፒክቸር ሊያይ የሚችለው ሌላ ሰው አየውም። የማህበረሰቡ ሰዎች ፓብሎን እያዩ ይስቁበታል፣ በቃ ይሳለቁበታል። አንተ አሁን ይህንን ሰርተህ መቼ እንትን ልትል ነው? ምንድነው ሀሳብ ራሱ እያሉ በጣም ይስቁበታል፣ በቃ ያፌዙበታል። 6 ወር ሞላ፣ የሆነ ከፍ ከፍ የሚል የሚታይ ነገር መጣ። ከዛ አመት ሞላ። አመት ሲሞላ ደግሞ በጣም እያደገ ነው፣ ህይወቱም እየኖረ ነው። ያው የሚበላውም ያን ያህል በጣም ሌክዠሪ አይደለም፣ አይጠጣም፣ አይዝናናም፣ ብዙ ለራሱ ጊዜ አይሰጥም እና ሞር ስራው ላይ ማተኮር ጀመረ። ስራውን እየሰራ ነው። በዛ ላይ ደግሞ ሲስተሙን እየዘረጋ ነው፣ ፓይፕላይኑን እየዘረጋ ነው። ከዛ ልክ እንደዚህ ብሎ ከፍ 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 እያለ መጨረሻ ላይ 2 ዓመት አካባቢ ሲሞላ ፓይፕላይኑ ተዘረጋ እና ሰዎች መደንገጥ፣ ይሄ ነገር እውነት ነው እንዴ? ሊሆን ነው እንዴ? ሆነለት ነው እንዴ? ማለት ጀመሩ። ያኛው ምን ሆነ? ይሄኛው ያው የሚሸጠውን የውሃ ብዛት ስለቀነሰ ያኛው በጣም ተፈላጊ ሆነ። በጣም በቃ በብዛት ይመላለሳል፣ ማታ ድረስ ይሰራል። በጣም ብዙ ብር ማግኘት ጀመረ። ህይወቱ ተሻሻለ። ቤቱን ትልቅ ቤት አደረገ፣ የሚያምር ቤት አደረገ። ማታ ማታ በጣም እየሄደ ይዝናናል፣ ሰዎች ይከቡታል፣ ይጋብዛል። በቃ የብሩሎ ህይወት ተውት፣ በቃ ምርጥ ነው። እና ባልዲውን ጨመረ፣ ብዙ ውሃ ማምጣት ጀመረ፣ ጉልበቱን በጣም መጠቀም ጀመረ። በኋላ ብሩሎ ጉልበቱ በጣም እየደከመ፣ ወገቡን እያመመው፣ ትከሻው መሸከም እያቃተው፣ በጣም በፍጥነት እየሮጠ የሚያመጣ ሰውዬ እየቀነሰ ፍጥነቱን፣ ውሃውን የሚሸከመው የውሃ ብዛት እየቀነሰ እየዛለ መጣ። መጨረሻ ላይ ታሞ አልቻለም ማለት ነው። ይህንን ነገር ሰርቶ መቀጠል አልቻለም። ይህኛው ደግሞ ሞር ፓይፕላይኑን ጨርሶ ወደ ማስመረቅ ሄደ ማለት ነው። ልክ ሲያስመርቀው ሞተሩ ሲነሳ ከዛ በፓይፑ ውስጥ ውሃ መጥቶ መንደር ውስጥ ውሃ ተገኘ ማለት ነው። የዛኔ በጣም ደስ አለው። ሰዎች ሁሉ ተሰልፈው ውሃ እየቀዱ ወደ ቤታቸው መሄድ ጀመሩ። አስቡት፣ አሁን በዛ ሰዓት ያንን ባል እያመላለሰ የሚቀዳውን ሰውዬ የሚፈልገው የለም፣ ቀጥታ ውሃ ይመጣል። ፓብሎ ቢተኛም ውሃው መፍሰስ ይችላል፣ ገቢው አይቋረጥም። ስለዚህ አሁን እዚህ ላይ ሀሳቡ ምንድነው መሰላችሁ? ለሰርቫይቫል የሚሆን ማንኛውንም ስራ እንሰራለን። ቢዝነስም ሆነ ማንኛውንም ስራ ሰርቫይቭ ለማድረግ፣ ለመብላት፣ ለመጠጣት፣ ይሄ አሁን የምንኖረውን ህይወት ለመኖር እንሰራለን። በኋላ በጉልበታችን ወይ በእውቀታችን ብቻ ከሆነ የምንሰራው፣ ሌላ ነገር ተጨማሪ የሆነ ሲስተም ከሌለን፣ ነገ የሚከፍለን ነገር ከሌለ፣ በኋላ እኛ ስናረጅ፣ ጉልበታችን ሲደክም ምንድነው ገቢ የሚያስገኝልን ነገር? ለምሳሌ የእጅ ሙያ ካለን በእጃችን እየቀጠቀጠን በእጃችን እያሰማመረ የምንሰራ ከሆነ እጃችን የዛለ ዕለት ያልኖረ ዕለት ገንዘቡ ይቆማል። ወዲያውኑ የዛኔ ነው የሚቆመው። እና አሁን በቅጥር ህይወት ጡረታ የሚባል ነገር አለ። ግን ጡረታውና ህይወታችን አይመጣጠንም። ሀሳቡ ምንድን ነው? የጸሐፊው ሀሳብ ሲስተም መዘርጋት አለብን። የማይቋረጥ ገቢ የሚያስገኝልን ሲስተም መዘርጋት አለብን። ስራችን እየሰራን ስራችን ሳናቋርጥ፣ አሁን እየሰራ ነው ያለነውን ስራ ሳናቋርጥ፣ ወይም ስራውን ሊሆን ይችላል ወደ ሲስተም የምንቀይረው፣ ወይም ደግሞ ሌላ ስራ ሊሆን ይችላል፣ ሌላ መንገድ ሊሆን ይችላል። ግን ብቻ ሲስተም መዘርጋት አለብን። በኋላ ስናረጅም ሆነ ጉልበታችን ሲደክም፣ ሳናረጅም ጉልበታችን ሳይደክም ሊሆን ይችላል፣ ሲስተሙ ከተስተካከለልን የማያቋርጥ ገቢ በራሱ መስራት የሚል ሀሳብ ነው ያለው። በነገራችን ላይ ሪች ዳድ ፑር ዳድ መጽሐፍ ላይ ሮበርት ኪዮሳኪ የቢዝነስ ኳድራንቶች አሉት። እሱን ሌላ ጊዜ ነግራቸዋለሁ። በጣም የምወደው ኮንሰፕት ነው። እኔም ደግሞ የጨመርኩባት ነገር አለች ኳድራንቱ ላይ። ስለዚህ ልክ እንደዛ አይነት እንትን አለው። ከሰልፍ ኢምፕሎይድ ወደ ቢዝነስ ኦነር የመምጣት አይነት ነገር ነው ይሄኛው። ግን የነዚህ ታሪክ በጣም ኢንተረስቲንግ ነው እና ቁልጭ አድርጎ እያንዳንዳቸው ህይወታችን ላይ ገብቶ ማየት እንችላለን። በአጠቃላይ ሀሳቡ ይሄ ነው። ግን አሁን እኛ ከኛ ህይወት ጋር ስናመጣው ምን ይመስላል የሚለውን ስናየው፣ አሁን ለምሳሌ ቢዝነስ አዲስ ለሚጀምር ሰው አዲስ ቢዝነስ ስንጀምር እውነት ነው መጀመሪያ በእኔ እምነት ሰርቫይቭ ማድረግ አለብን። በቅጡ መብላት አለብን አይደለ? ጤናችን ነው ምግባችን፣ ጤናችን ነው። አሁን ያልበላነው ነገር በኋላ ኬትም ሊመጣ አይችልም። በደንብ ሊያበላን ይገባል። ቢዝነሱ ሊያጠጣን ይገባል። ቤተሰብ ካለን ቤተሰባችን ልናስተዳድርበት ይገባል። ልጆች ካሉን ትምህርት ቤት ልናስተምርበት።
እንደዚህ ልናደርግበት እንችላለን። አሁን አዲስ ቢዝነስ ልንክፈት ስንል መሰረታዊ ነገር ለማሟላት ነው መጀመሪያ አይደለ? መሰረታዊ ነገር ከተሟላ በኋላ ነው ያንን ትልቁ ፒክቸር ልናይ የምንችለው ወይም ሲስተሙን ልንዘረጋ የምንችለው እኛ ስንኖር፣ ቢዝነሱ ራሱ ሲኖር። ስለዚህ የመጀመሪያው ላይ ሰርቫይቭ ለማድረግ ያህል ነው። ግን የዚህ የሲስተም ኮንሰፕት ምንድን ነው? ሲስተም ዘርግቼ ነገ የማያቋርጥ ገቢ እንዲያስገባልኝ ማላስብና ኮንሽስሊ አስቤ ያንን ነገር የማልሄድ ከሆነ ወይም ቢዝነስን የማልጀምር ከሆነ ኤክሰስ እንበላለን፣ ኤክሰስ እናጠፋለን፣ ኤክሰስ እንዝናናለን፣ ታይማችንን እናባክናለን፣ ጊዜያችንን እናባክናለን በማይሆን ነገር። ሞር ሲስተም መገንባት ካለብን ደህና ብር ማግኘት አለብን፣ ወይም ኤክስትራ ታይም መስራት አለብን። በጣም የምናባክነው አይነት ብር መኖር የለበትም። ቤዚክ ከሆነ ውጪ ብር ማባከን የለብን። ምክንያቱም ሲስተማችንን ለመገንባት የሚረዳን ከዛ የምንቆጥበው ገንዘብ ነው። ይሄ ለማይረባ ነገር ከምናወጣው የምንቆጥበው ገንዘብ ነው ሲስተማችንን። ስለዚህ አዲስ ቢዝነስ ስንጀምር ማሰብ ያለብን ስቴፕ ከፋፍለን መሆን አለበት ማለት ነው። የመጀመሪያው ስቴፕ ምን ሊሆን ይችላል? መብላት፣ መጠጣት፣ ልጆች ካሉን ማልበስ፣ እኛም መልበስ፣ እናታችንን አባታችንን በእድሜያቸው አይደለ በጊዜያቸው መጦር ስላለብን በዛችው ቢዝነስ ያው የተወሰነ መጦር አለብን። እንደዚህ ነገሮች ቤዚክ የሆኑ ነገሮች እናደርጋለን። ከዛ የተረፈውን ብር ግን እንዴት አድርጌ ሲስተም ላድርገው፣ ቢዝነሴ እንዴት ሲስተም ልዘርጋለት። ሲስተም ስንል አሁን ስሙ እያካበዳችሁት እንዲሆን፣ ለምሳሌ አንድ የህንፃ መሳሪያ ለመክፈት ያሰበ ወይ ሸቀጣሸቀጥ ሱቅ ለመክፈት ያሰበ ሰው አደራደሩን ስንት ሲጎል ስንት መሙላት እንዳለበት፣ ሰራተኛ እንዴት ማኔጅ እንደሚያደርግ ካሜራ ገጥሞ ኤክሴል ላይ ደግሞ የእቃዎቹ ዝርዝር ጽፎ ሲሸጡ ሲሄዱ የጎደሉትን እንዲያቅ ማድረግ፣ ኤአይን ተጠቅመን የተለያዩ አይነት ሲስተሞች መዘርጋት፣ ኮንትሮሊንግ ሲስተም መዘርጋት ሊሆን ይችላል። ሲስተም እኮ ይሄ ነው። ሲስተም ማለት አንድ ሰው እንቀጥራለን፣ ያ ሰው ሳያጭበረብረን፣ በተቻለ አቅም ሳያጭበረብረን እና ደግሞ ስራው ቀሎት እንዲሰራው ማድረግ መቻል ማለት ነው። ስለዚህ እንደዚህ አይነት ሲስተም ቢውልድ ማድረግ እንችላለን በአቅማችን በምንችለው ማለት ነው። ካፌም ካለን እንደዛው ምን ያህል እቃ ገባ፣ ምን ያህል ወጣ፣ ስቶር እቃ አስገብተን፣ ስቶርም ባይኖረን ትንሽዬ ኮሞዲኖ ምትኑ እዛች ኮሞዲኖ ውስጥ እቃ አስቀምጠን በሳምንት ምን ያህል ይውጣ፣ ከዛ ምን ሲጎድል ምን ልግዛ የሚለውን ሲስተም መዘርጋት። ለሬሲፒ ደግሞ ኤክሴል ሰርተን ዋጋ ስንከት የሚያደርግ ስራውን ቀለል የሚያደርግ ሲስተም ሊሆን ይችላል። በደንብ ካሰብንበት ልንሰማራበት የምንፈልገው ስራ ላይ ሲስተም መዘርጋት ይቻላል። ከዛ በኋላ እሱ ቀስ ብሎ እያደገ ይሄዳል ማለት ነው ሲስተሙ። ስለዚህ እሱን ማሰብ መቻል አለብን ማለት ነው። ሰርቫይቫል መጀመሪያ፣ ከዛ በኋላ ቢዝነስ መገንባት መቻል አለብን። የማያቋርጥ ገቢ እኛ ብንኖርም ባንኖርም የማያቋርጥ ገቢ እንዲያመጣልን አድርገን ማሰብ አለብን መጀመሪያ እና እሱን ለመቅረጽ ረጅም ጊዜ ቢወስድም መጻፍ አለብን። ሌላው በቅጥር ህይወት ውስጥ ላለን ሰዎች ከባዱ ነገር ይሄ በቅጥር ህይወት ውስጥ ላለ ሰው ሲስተም እንዴት ነው የምገነባው ብሎ ሊያስብ ይችላል። እኔ ያላሰብኩት እናንተ ያሰባችሁት ብዙ ነገር ሊኖር ይችላል። አሁን ከነገርኳችሁ ኮንሰፕት ተነስታችሁ እኔ እንደዚህ ባደርግ እኮ ብላችሁ የምታስቡት ሊኖር ይችላል። እኔ ግን ያሰብኩትን ልንገራችሁ። ለምሳሌ ቅጥር ህይወት ውስጥ እያለን ገቢያችን የተመጠነች ልትሆን ይችላለች። ግን ሰዓት ይኖረናል አይደለ? ብዙ ጊዜ ኤክስትራ ሰዓት ይኖረናል። 8 ሰዓት ነው የምንሰራው። ከ8 ሰዓቱ ሌላኛው 8 ሰዓት የምንተኛበት ሊሆን ይችላል። ሌላኛው 8 ሰዓት ያው መንገድ ላይ ታክሲ ላይ ምናምን እናባክነው ነገር ሊሆን ይችላል። ግን ቅጥር ህይወት ውስጥ እያለን እዛው ቅጥር ህይወት ውስጥ ባለንበት ስራ በምናውቀው ስራ ሌላ ውጪ ላይ ልናስብ እንችላለን። ለምሳሌ አካውንቲንግ ባለሙያተኛ ከሆነ ቀስ ብሎ ስለ አካውንቲንግ ማማከር ሊሆን ይችላል። ወይ ዩቲዩብ ቻናል ከፍቶ ስለ አካውንቲንግ አስተምሮ ገበያ ሰብስቦ አካውንቲንግን መስራት። ከዛ እሱ ሰልፍ ኢምፕሎይድ ነው ባይዘወይ ራሳችን ቀጥረን እንሰራለን። ኤክስትራ ሰዓት እንሰራና ከዛ በኋላ ቀስ እያለን ወደ አካውንቲንግ ፈርም ልናሳድገው እንችላለን። ሌላውም እንደዛው ኢንጂነር ከሆንን ኮንትራክተር ከሆንን እዛ የምንሰራውን አይነት ትልቅ ስራ አይደለም የምናስበው አይደለ? አነስተኛ ስራዎች ሊሆን ይችላል። ሰዎች የምናውቃቸውን ፎርማኖች እየላክን እያሰራን ኮንትሮል እያደረግን እንደነገርኳችሁ ሲስተም ለመገንባት በጣም ረጅም ጊዜ ሊወስድ ይችላል። በተለይ ከቅጥር ህይወት ወደ ሲስተም ወደ ቢዝነስ ለመግባት ረጅም ጊዜ ሊወስድ ይችላል። ግን እንደዚህ እኛ አሁን እንደምንሰማቸው ዩቲዩቦቻችን ላይ እንደምንሰማቸው በጣም ብሎ አፕ ያደረገ አይዲያ ይዘን አይደለም። ተውት፣ እሱን ግድ የለም። እሱን የሚያስበው ሰው ያስበው። ግን አሁን እንደዚህ እያሰብን ሁሌ ኩምሽሽ የምንል ከሆነ ቀስ ብለን ማደግን ማሰብ እንችላለን።
ትልቅ አይዲያ ጥሩ አይደለም እያልኩ አይደለም። በነገራችን ግን በቃ ላይ አድርጎ የሆነ ውስጣችን አንሳፎን በቃ እያኮመሸሸን ስለሆነ ለምን እንደዚህ ደግሞ አናየውም? ለምን በዚህ መልኩ አናየውም? እዛ ትልቅ ደረጃ የደረሱ ሰዎች መጀመሪያ በትንሹ ጀምረው፣ በእርግጠኝነት ነው የምነግራችሁ፣ በትልቁ የጀመሩ ካሉ በጣም ፈንድ ተደርገው ሊሆን ይችላል አይዲያው ትልቁ ነው። ስለዚህ በትንሹ ፊኒሽንግ ይዛል ሊሆን ይችላል ኢንጂነር ከሆነ። ከዛ በኋላ ፎርማን እየላክን ኤክስትራ ታይማችን፣ እውቀታችንን፣ ጊዜያችንን፣ እንቅልፋችንን ተጠቅመን ቀስ ብለን ወደ ሲስተም መዘርጋት መሄድ እንችላለን። ተጓዳኝ ስራዎች መስራት ደግሞ ሌላ ተጓዳኝ ስራዎች መስራት ደግሞ እንችላለን። በዘርፋችን ካልሆነ ሌላ ምን ልሰራ እችላለሁ? እንዴት አድርጌ ሌላ ሲስተም የማያቋርጥ ገቢ ሊያስገባልኝ የሚችል ነገር መስራት እችላለሁ? ምን መሸጥ እችላለሁ? ምን ልምድ አለኝ ብለን ማሰብ መቻል አለብን። እዛው ቅጥር ህይወት ውስጥ ሆነን ብዙ ነገሮችን ማሰብ እንችላለን። እዛው ደግሞ መስሪያ ቤት ውስጥ የሚሰሩ ብዙ ስራዎች ሊኖሩ ይችላሉ። እነዛን ስራዎች እናንተ ሰፕላይ በማድረግ ሊሆን ይችላል እቃ ለዛ መስሪያ ቤት፣ ወይም ደግሞ ከዛ መስሪያ ቤት የሚሸጡ እቃዎችን ሌላ ሰው እንዲከፍት አድርጋችሁ ያንን እንዲሸጥ ማድረግ ሊሆን ይችላል። በጣም ብዙ ነገሮች ይኖራሉ። በደንብ ካሰብን በጣም ብዙ ቢዝነስ አይዲያዎች አሉ። እዛው ባለንበት ቅጥር ህይወቱ ለሰርቫይቫል ጠቅመናል አይደለም? መብላት መጠጣት፣ ኑሯችን መኖር አለብን። የቅጥር ህይወታችንን የሚበልጥ 3-4 እጥፍ የሚበልጥ ገቢ ስናገኝ ይህንን ደግሞ ለሌላ ሰው ተክተን ወደዛ መሄድ እንችላለን። ሌላው ሌላ ስራ መስራት አልችልም የምንል ከሆነ ቅጥር ህይወት ውስጥ ሼሮች ማሰብ አለብን። አሁን ካፒታል ማርኬት አለ። ካፒታል ማርኬት ላይ በደንብ ማጥናት፣ ማወቅ፣ ማሰብ፣ ብዙ ነገር ማሰብ እንችላለን። መማር የምንችላቸው ነገሮች ካሉ ዘርፍ መቀየር ካለብን መማር እንችላለን ከስራ ሰዓት ውጭ ባለው ሰዓታችን እና ለመዝናኛ ለምናምን በጣም ብዙ የምናወጣ ከሆነ ጊዜ እና ብር እሷን ቆጠብ አድርገን ኢንቨስትመንት ላይ መግባት መቻል አለብን ማለት ነው። ስለዚህ ኑሯችን በመላ ነው መኖር ያለብን፣ በብልሃት ነው መኖር ያለብን እንጂ ዝም ብለን እንደው የተጋፈጥን ራንደምሊ መኖር የለብንም። ስለዚህ በአንድ ጊዜም አይሆንም። ያንን የፓውሎን እንትን ሀሳብ ያው ባልዲውን እያመላለሰ እየሰራ እንደገና ደግሞ በዚህ በኩል ሲስተም ገንብቶ እዛው ስራው ላይ የተሻለ ነገር እንዳመጣው እኛም እንደዛው ለማድረግ ማሰብ መቻል አለብን። ሌላው ቢዝነስ እየሰራ ላለ ሰዎች ትልቅ ትምህርት ይሆናል ብዬ ገምታለሁ። እዛው ጋር ባለን ሪሶርስ በትንሹ ሲስተም መገንባት መቻል አለብን። በትንሹ ስላልችሁ ቅድም እንዳልኳችሁ ምግብ ቤት ካለን የምግብ ቤታችን የስራ ሂደት ኦርደር ማስያዝ፣ ራሳችን የምናበስል ራሳችን የምንገዛ ራሳችን እንትን ምንል ልንሆን እንችላለን። ግን እሱንም ቢሆን በኦርደር ለምሳሌ መቼ ግባት እናስገባ፣ ምን እናስገባ፣ እንዳልኳችሁ የሪሲፒ ኤክሴል መስራት ሊሆን ይችላል። ወይም ደግሞ በስክሪፕቶ በወረቀታችን ሪሲፒን ሰርቶ በስነስርዓት እሱን ማኔጅ ማድረግ ብቻ ብዙ ነገሮች አሉ ሲስተም ለመዘርጋት። ከዛ ደግሞ ሰው ስንቀጥር ያንን ሰው ኮንትሮል እናደርግበትን መንገድ መፈለግ፣ እቃው እንዳይባክን ስንት ይወጣዋል ይሄ ምናምን ሜጀር በማድረግ እያንዳንዷን ነገር ሲስተም መገንባትና ነገር ከዛ ስራ እየወጣን ሌላ ሰው እያስገባን መሄድ የምንችልበትን መንገድ መጀመር። መንገዷን ከጀመርናት ያው ወደፊት ራሱ እየቀጠለ ይሄዳል ማለት ነው። ሌላው ለተማሪዎች እንግዲህ ወደ ቢዝነስ ስትገቡ እንደውም ለእናንተ በጣም አሪፍ ነው። ምክንያቱም የዚህ የፓብሎና የብሩሎ ታሪክ ትልቅ ትምህርት ይሰጠናል። አሁን ብዙ ጊዜ መቀጠር አልፈልግም የራሴን ስራ ነው የምፈልገው ነው የምንለው አይደለ? ተማሪዎች ስንሆን ብዙ ጊዜ አሁን ላይ በጣም ዩቲዩብ ላይ ሚዲያው ላይም የራስ ስራ የሚባል በጣም ትልቅ ፕሮሞሽን አለው እና የራስ ስራ ለመስራት መጀመሪያ እውቀት ያስፈልገናል። የትምህርት እውቀት ሳይሆን የስራ ልምድ እውቀት ያስፈልገናል። ስለዚህ ሰርቫይቭ ማድረግም አለብን። ሰውም እንዲረዳን እኮ እኛ የሆነ ነገር ላይ መንቀሳቀስ መቻል አለብን። ቀጥታ ዘው ብለን የራሳችን ስራ ውስጥ ከምንገባ እኔ ፐርሰናሊ ካለኝ ኤክስፔሪየንስ መክራችሁ እንደ ፓብሎ መጀመሪያ ስራችሁን እየሰራችሁ እየበላችሁ እየጠጣችሁ ለስራችሁም የራሳችሁን ስራ ለመስራትም ኢንቨስት የምታደርጉትን የተወሰነች ብር መንቀሳቀሻ እንኳን ታገኛላችሁ። ከዜሮ ተነስቶ ሰማይ ላይ መድረስ አይቻልም፣ ዝም ብሎ ማለት ነው። ከዜሮ ስላችሁ እውቀት ሳይኖር ገንዘብ ሳይኖር ልምድ ሳይኖር ወደ ላይ ማደግ ይቻላል? ስራ መስራት ይቻላል? አይቻልም። ስለዚህ መጀመሪያ እውቀት ያስፈልጋችኋል፣ ገንዘብ ያስፈልጋችኋል። ዜሮ የምንለው ነገር እኮ የለም። እኔ ዜሮ ቢሆንም ስበደር የኔ ነው የሚሆነው ገንዘቡ። ስለዚህ ያን ገንዘብ የኔ ነው የምከፍለው ነው።
ስለዚህ ሳወጣው እኮ የማወጣው ገንዘብ የራሴ ገንዘብ ነው፣ የተበደርኩትም ቢሆን እሱ ያስፈልጋል። ገንዘብ ያስፈልጋል፣ ይብዛም ይነስም፣ እውቀት ያስፈልጋል፣ ልምድ ያስፈልጋል። እነዚህ ነገሮች መጀመሪያ አግኝተን በቅጥር ህይወት ውስጥ ብናልፍ ሞር የተሻለ ነው ብዬ አምናለሁ። ከዛ በኋላ ቀስ እያለን ሲስተም መገንባት መቻል አለብን። ለባለትዳሮች በጣም በነገራችን ላይ ትልቅ ኦፖርቹኒቲ ነው እንደዚህ አይነት ነገር። እኔ የማስበው ባልና ሚስት ከሆናችሁ አንዳችሁ ለፎርቹን፣ አንዳችሁ ለሰርቫይቫል መስራት ትችላላችሁ። አንዳችሁ ለወደፊት ትልቅ አላማችሁ፣ አንዳችሁ ደግሞ እዚህ ጋር ለምትኖሩት ነገር መስራት ይቻላል። ይሄኛው በጣም ትልቅ አድቫንቴጅ ነው። ሰፖርት ትደራረጋላችሁ። በዚህ መሰረት ከሄዳችሁ ባል ተቀጥረህ የራስህን ስራ እየሰራ ከሆነ በሚስትህ በኩል የሆነ ቢዝነስ ክሬት ማድረግ ትችላለህ። አንዳንድ ነገሮችን መስራት ትችላለህ። በጣም ትልቅ አድቫንቴጅ ነው። ያው መተጋገዝ መረዳዳት የሚባለው በዚህ መሰረት ነው። በኋላ አንተ ቅጥር ህይወትህ ሲያበቃ እዚህ ጋር የሆነ የተገነባ የሆነ ቢዝነስ አለ፣ አዲስ አይሆንብህም። ዘው ብለህ ትገባለህ፣ በዛው ታድጋላችሁ። እዛ ጋር ሰፖርት የምታደርገው ነገር አለ። በፋይናንስ፣ በእውቀት፣ በልምድ፣ በመስመር፣ በኮኔክሽን ብዙ ሰፖርት ታደርጋታለህ። እሷ ደግሞ እዚህ ጋር እንትን ትላለች። አንቺ ደግሞ ተቀጥረሽ ብትሰሪ ከሆነ ወይም የራስሽን ቢሆን ስራ ቢኖርሽ እዚህ ጋር ደግሞ እሱ ሲስተም ወደ መገንባትና ወደ ትልቅ ደረጃ የመድረስ ትልቅ ኦፖርቹኒቲ ያለ። ሞር ሲስተምን ማሰብ በዚህ መልኩም መተግበር ይችላል ማለት ነው። ከብዙ በጥቂቱ የፓብሎ እና የብሩሎ ታሪክ ከእንደዚህ አይነት ነገሮች ጋር እኔ ለማገናኘት ሞክሬያለሁ። በህይወቴ ግን ፐርሰናሊ በጣም ብዙ ተጠቅሜበታለሁ። እድሜ ልኬን እስካሁን ድረስ ከሰማሁት ጊዜ ጀምሮ እስካሁን ድረስ ሲስተም ለመዘርጋት በጣም ብዙ ፌል አድርጌያለሁ። በጣም ብዙ ስህተቶችን ተሳስቻለሁ። ያው ከ10 በላይ ቢዝነሶችንም ከስሬያለሁ። ስወድቅ ስነሳ ነው እዚህ የደረስኩት። ግን እያንዳንዱ ቢዝነስ ላይ ቢዝነሷ ትንሽም ትሁን እንደውም አንዳንዱ ቢዝነሶች የከሰሩት አንዱ በዚህ ኦቨር አድርጌ ካለማወቅም ከልምድ ማነስም ከአማካሪ እጥረትም በቃ ሲስተም ገና በትንሽነቱ ተውት የትልቅ የኮርፖሬት ቢዝነስ ለማድረግ በምታገልበት ጥረት እኔ ባልኖርም መሰራት አለበት የሚል ኦቨር ኮንፊደንስ ብዙ ቢዝነሶች ፌል እንዲያደርጉ አድርገዋል። ግን ተጠንቅቀን ቢሆን ጥሩ ነው። መጀመሪያ አካባቢ ራሳችንን አለ የቢዝነሱን ቢውልድ ማድረግ ያለብን። ከዛ በኋላ ነው ቀስ በቀስ ነው የሚለቀቀው ቢዝነስ። የሆነ ነገር ይሰጣል፣ ከዛ በኋላ እሱን ኮንትሮል በማድረግ ከዛ ደግሞ ሌላ ሰው ይቀጠራል። እንደዛ ነው እንጂ በአንድ ጊዜ ሰው ቀጥሮ ምናምን እንደዚህ ዞር ብለን ከሄድን ያ ሰው ዞር ብሎ ሊያየው አይችልም። ሲስተምም ይሄ ነው የሚባል ሲስተም ልንዘረጋ አይችልም። ግን በአእምሯችን ውስጥ ማንኛውንም ስራ ስንሰራ ሲስተም መዘርጋትና ወደፊት የማያቋርጥ ገቢ የሚያስገኝልን ነገር ማሰብ ጥሩ ነው ላለው። አሁን ደግሞ ሞር ኤአይን መጠቀም እንችላለን። ኤአይ ብዙ ይረዳቸዋል ለዚህ ጉዳይ። ለምሳሌ የፓብሎ እና የብሩሎን የፓይፕላይን ታሪክ ንገረኝ፣ አስረዳኝ፣ ከዛ በኋላ ቢዝነሴ ላይ እንዴት መጠቀም እችላለሁ ብትሉት በጣም ብዙ ነገር ይነግራቸዋል። ስለ ኤአይ በደንብ ወደፊት እናወራለን። ግን አሁን የነገርኳችሁ ነገሮች ላይ ለምሳሌ እናንተ ተቀጣሪ ከሆናችሁ እኔ ተቀጣሪ ነኝ፣ እንደዚህ ነኝ፣ እዚህ ቦታ ነው የምሰራው ብላችሁ ብትነግሩት እንዴት ሲስተም መዘርጋትና የማያቋርጥ ገቢ ላገኝበት የምችለው ነገር ምንድን ነው፣ ምን ትመክረኛለህ ብላችሁ ኮንቨርሴሽናችሁን ብትቀጥሉ ሞር ብዙ ነገር ከኔ የተሻለ ደግሞ በደንብ ያሳያችኋል። እኔ መስመሩን አሳይቻችኋለሁ። እናንተ አስተያየት ሀሳብ ካላችሁ እዚሁ ላይ ትጠቁሙኛላችሁ። ስለኔም ስለ ቻናላችንም እንዲሁም ስለነገርኳችሁ ስለዛሬ ታሪክ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እኛን ደግሞ መደገፍ ከፈለጋችሁ ይሄ ቻናል ቢያድግ ጥሩ ነው፣ ለሀገር ይጠቅማል የምትሉ ከሆነ ሰብስክራይብ በማድረግ ላይክን በማድረግ እንድታግዙን ጠይቃችኋለሁኝ። ለዛሬ ይሄ ነበር። ሳምንት ደግሞ በሌላ ርዕሰ ጉዳይ በደንብ በሰፊው እውነተኛ ቢዝነስ እንዴት መመስረት እንደምትችሉ ከልምዳችን ከኤክስፔሪየንሳችን በደንብ እናካፈላችኋለን። እስከ ሳምንት ሰላም ሁኑ።